ለካ ይሄ በየሰፈሩ ይዞራ 20 ብር እየለመነ የተሰጠው ስም ነው። ለመና አይደለም ሴትዮ እንዳትለኝ ለማኙ ሁለት ዴች ላይማ በጣም ፎንቃ ስላለበት ወር በገባ በ20 ራሱ እኮ አይሰራ አስበሽዋል ረዱ በፈረንጆቹ 2020ማ እንዴ የለመነ የኛ ሲገባ አገሩን ወክሎ ነው የሚበደረው እኔማ ብድር አይደለም ለመና ነው ለመና አረረዱ ደግሞ ቱብቲኮ አደባባይ ላይ አይደለም የለመነው ደግሞ ሱቅ ውስጥ ነው የለመነው ምን ነገር የለመነው ሰበብ የተበደረው ደግሞ እኮ አንቺ ነሽ ጥፋተኛ ያ ሳሚ ሱቄን ማደሻ ብር ስጠኝ ስትይው የደሃ ሲልሽ ዝም አልሽው ይሄው ቤተሰቡን ታስንቀያለሽ የደሃ ማለት ደሃ ከነ አባቱ ለነገሩ ከአንድ ቤት ሁለት ሰው ተበድሮት የደሃ ብሎ ከነ አያታችን አለመጥራቱ ምሶ ነው አሰዳቢ እኔ አባን ማሰደብ ፈልጌ አይደለም በቃ ሱቄን ማድስበት ብር አስፈልገኝ ደሞ መፈልገውን ብር አላበደረኝም አልመጸወተኝም በይ ለአንቺ ሲሆን አላበደረሽም ለኛ ሲሆን ልመና ሱቄን አድስልኝና ልክፈለ ለምን ከምትበላ ሰርተ ብትበላ ይሻላል ይኸውልሽ ረዱ እኔ ፊኒሺንግ የምችለው ሴቶች ላይ ብቻ ነው አረ እንደዚህ ጋር የደሃ ጉልበት ሀብታም የከሰረበት 3% ቀረኔን አሰርኛ ወንዶች ሱቄን አድሱልኝ ሂሳቡን አስቤ ልክፈላችሁ ረዲዬ እኔ ግን የጉልበት ስራ አልችልም ከፈለሽ ሌላ ነገር አግዝሻለሁ ወንዶች ነው ያልኩት እኛን ነው ያለች ወርቅዬ እባክህን በዚህ በጥቁር ጀበና ልለምንህ ወይኔ መተቷን ጀመረችኝ ኧረ እባክሽ አንቺ ሴትዮ ዞር አድርጊልኝ ይኸው ደሞዜ ላይ መተችበት ይኸው እርባና ቢስ ሆነ ታይኝ እባክህ ልመናህን ተው እዴ ልመና ተው ተብሎ ይለመናል እኔ ምልሽ ግን የራስሽን ሽቶ ነው አይቀባሽ ያው ምን ነው እንዴ በኋላ የረዱን ቀብተሽኝ የደሃ እየሸተትኩ እንዳይሄድ ጎብዬ ነው ወሬ ያለብሽ ስሚማ ወሩ አቡ ግን ለምንድን ነው ያቺ ሰኒ የምትባል ትልቅ ሴትዮ ከኔ አስበልጦ የሚወዳው ብር ስላላት ነው ምን ነካሽ እንዴ እና እኔ ብር ባይኖርኝ ብር አንባራለኝ እንዴ ብር አንባራለኝ ኦኬ ብራስሌት ትላለህ ብለሽ ነው ግን አቡ እሺ ብሎ ሚዞን የሚሄድ ይመስልሻል እሺ ካላለማ ችግር አለ ማለት ነው ችግር አለ የታክሲ ብር ምናምን የለውም ማለት ነው እንደዛ መቼስ የሚሆነው ከየት ያመጣል ታክሲ ብር ምን ነው ቲናዬ ጋልቫናይዝድ ብረት መሰልሽ እንዳታዝገኝ ነው ባይዛዊ ካንተ ጋር ለመሄድ ነው የለባበስነው ታዲያ እኔማ በጣም ከመጓጓት የተነሳ ለብሽ ሁላ ነው ያደርኩኝ ኮናንተ ከኔ ጋር ልትሄዱ ታዲያ ደፋሮች የእውነትሽን ነው እንዴ ዋሽቼ አላውቅም በእናትሽ ዛሬ ጀምሪ ነገር አለ ማለት ነው በቃ ቡዬ ታክሲ ከሆነ እኔ ራሴን እችላለሁ አንቺም ደግሞ የራስሽን እሺ መጀመሪያ ራስሽን ችለሽ እበጂ ቲናዬ ትልልቅ ሰዎች ስለማገኝ ዛሬ ይብራብሽ ችግር የለውም አቡዬ እኔ አንተ ካለህ ማንንም አላይምሽ ከዛ ልክ ብቻችን ስንሆን አቺ በጥፊያ ጣምምሽ ጆሮሽ ላይ እንድትግሞጠሞጪ እንዳላረግሽ እሺ ኦኬ ተከሻሽ ላይ ማለት ነው ከፍተኛ አሁን ነው መጠርጠር ያቺ ትዬ ሰናይት አለሽ መሰለኝ እንደዚህ ያደረገ ወይኔ ህፃናት ማቆያ እንዳልወስድሽ ትውልድ ታመክኛለሽ እንዳልተውሽ መሪሽ ዞሮ መሪያችንን አዞርሽ እችን ቤት ከማደሳችን በፊት ግን ደረሰኝ ሳይቀበሉ ምግብ እንዳይበሉ የሚል ጽሑፍ አጽፈሽ ታመጫለሽ አንዳንድ ሰዎች ከእንጀራ በላይ ደረሰኝ ይጣፍጣቸዋል ብዬ እኮ ነው ለምሳሌ ትራፊኮችን ውሰጂ ሄይ ቀልድህን እዛው ታቆማለህ ወደ ስራ መቆም የሚባል ነገር ማየት አልፈልግም ለሀገር አንድነትም ቢሆን እንደው እችን ምግብ ቤትሽን ኢትዮጵያ ናት ብለን እናስብ
ዳይ ወደ ስራ ምንድነው ማቆም አልፈልግም አላልሽም እንዴ? ዳይ ወደ ስራ ጥያቄ ስትጠየቅ ያለምንም ውሸት ትመልሳለህ። አለበለዚያ እርምጃ ወስዳለሁ። ምንድነው? ለስራ ነው ለምርመራ ነው የመጣው? አይ አልመለስም ብልስ ጥፍሬ ልትሞርጂው ነው? ሌላው ምግብ ቤቴ ውስጥ ፖለቲካ አልፈልግም። እዚህ ያልበላህን አታክም። አሃ ጥፍሬ ልትነቂው ነው ማለት ነው። ደሞዝህን በተመለከተ ዋናው ጉዳይ በሰዓት ታስቦ ይከፈላል። መግቢያና መውጫ ሰዓት ይመዘገባል። ወይ አቤት ረዱ እንደው ምዝገባ ስትወጂ ይበስባል። ፈራንሽ እንደው ቤት ምሳ እየበላን ራሱ ይመዝገብ ወይስ ደግሞ ትከፍላለህ እንዳትይ ነው። ናግባቡዬ አይ ምን ሰላም ነው? አለ ሰኒ ያቺ ሜንጦ ውጪ ናት። ከቻልሽ አስገቢያት። ብቻ ቲናን እንዳይሆን እና ሰኒ ባልኩበት አፌ ቲና እላለሁ። ያቺ ሲበቃት እኮ የመጣው እኮ ለግብዣ አይደለም፣ ስራ ነው እኮ። ለነገሩ ድሃና ጎርፍ ኮተታ ያጣው። ሰኒ ይቅርታ፣ ያው የልጅ ነገር ታውቂው የለ ለዛ ነው። የሚገርምሽ ገላይን እንኳን ስታጠብ እኮ ከች ብላ በቀዳዳ ትሾፈኛለሽ። ወይ ምን ጤነኛ ነሽ ግን? ከወሮ በፊት ነው በኋላ? ከወሮ በኋላ ከሆነ እኮ ሁላችንም አብደን። ችግር የለውም፣ እኔ ዛግታታለሁ። አቡዬ ባለሀብቶቹ እነሱ ናቸው። እጅ ምላስሽን እንግዲህ በይዘርገት ራስህ መዘረጓሉ። አቧራ እንዳይልስብኝ ነበር የፈራሁት። ምን ጣፋል። እኔ ምልሽ ምንድነው ግን የሚያፍታታቸው? ፈታ የሚሉት ምንድነው? ምንም አያፍታታቸው። እና ታዲያ በኋላ መርቅ ነው ጸጉሬን እንጠቅልል እያሉ አዛብ ያደረጉኝ። የደሃ ጨዋታ በጣም ነው ደስ የሚላቸው፣ በተለይ ከባለቤቱ ሲሰሙት። ራሳን ይደብራል። እንዴት ደሃ ትይኛለሽ? ከነ ሙሉ ክብሬ የደሃ ስትይ ነው ደስ የሚለው። ኧረ እባክሽ አንቺ ልጅ እንደውን ሰው ምን ይልሻል? ባሌ ጠፋ በሚል ተልካሻ ምክንያት በእኔ ፍቅር ክንፍ ብለሽ እንደው ስትበሪ አውሮፕላን ገጭቶሽ እንድትሞች ነው አይደለ? እባክህ እኔ ደስ የሚል ዜና ሰምቼ ልነግርህ ነው የመጣሁት። ዜና? ለወሬ ብለሽ ነው እዚህ ድረስ የመጣሽ? እንዴ ካደረ ይበላሻል። አዎ ምን ወሬው ቲማቲም ነገር አለው እንዴ? ይሄ ግን አለ። አንቺ ምን አይነት ሰዎች ናቸው? መደለያ እኔ መደለያ መቀበል ሰው ነኝ? እኔ ልንገርሽ አይደለ ገና ከአራስነቴ ጀምሮ እናቴ እያለኩኝ ሳለቅስ ሹሩሩ ብላ ልደለይ ስትፈልግ እምቢኝ ብዬ 3 ቀን ሙሉ አልቅሼ ነው ማቆሞች። ሰለስተን የምታከብረው ድንኳን ውስጥ ነው ያደገው። ጩቢት ይሄ መደለያ አይደለም። ደግሞ የረዱ ምግብ አይጣፍጥም ስትል ሰምቻለሁ። አንቺ እንዳትሰማሽ ይኸውልሽ፣ እንደዚህ ስትይ ረዱ ከሰማችሽ በእሷ ጮት ያንቺን ጥል ነው ዱብ የሚለው። አረጋጊው። ቆይ ግን አንቺ የኔና አንቺ ግንኙነት እንደ ሁለት እህትማማች ከተሞች ፍቅር ይታይልን አልሽሳ? ስለምን ግንኙነት ነው የምታወራው? እሱን እኮ ነው የምልሽ። ምንም ሳይኖረን ምንድነው እንደዚህ ያዙ ልቀቁኝ ማለት ብዬ እኮ ነው። እኔ ባሌ ይገኛል የሚል ፍንጭ ሰምቼ ልነግርህ ነው የመጣሁት። ኧረ እባክሽ ወንድ ነሻ፣ ወንድ ይገኝ። እሱን አፋሾቹንም አንድ ላይ አርቄ ነው የምቀብራቸው። እሺ ኧረ ሊገኝ ወንድ ነው አይገኝ። አንተ ወንድ ሆነህ ትዝታለህ እንዴ? የእጄን ድንግልና ወስደሽ እንዴት ነው ማታፈቅሪኝ? ወይ